በሰሜን ሸዋ ዞን ወረዳ አርሱ ወረዳ ከጓጽዮን በቅርብ ርቀት በሚገኝ ቦታ ላይ ከአማራ ክልል ወደ አዲስ አበባ ተጓዥ ባሳፈሩ ሁለት ታታ የህዝብ ማመላለሻ ባሶች ላይ ታጣቂዎች የግድያና የእገታ ጥቃት ማድረሳቸውን ቴክቫ ኢትዮጵያ መረጃውን አጋርቷል። አንድ የአካባቢው ነዋሪ ለቴክቫ ኢትዮጵያ በሰጡት ቃልም በጓጽዮንና በግብረ ጉራቻ መካከል ከጓጽዮን በቅርብ ርቀት በምትገኝ ቀበሌ ልዩ ቦታ ወሌ በተባለች ቦታ ታጣቂዎች ዛሬ ረፋር ላይ የባስ ተሳፋሪዎች ላይ ጥቃት ማድረሳቸውን ነው የተናገሩት። ታጣቂዎች በከፈቱት ተኩስ የሰዎች ህይወት ማለፉን በርካታ ተሳፋሪዎችም ታግተው መወሰዳቸውን ያስረዱት ነዋሪው ዛሬ ረፋድ 4 ሰዓት ገደማ መንገዱም ተዘግቶ ነበረ፣ ተሽከርካሪዎችም ጓጽዮን ቆመው ነበር ሲሉ የተመለከቱትን ለቴክቫ የገለጹት። ሌላኛው ጥቃቱ ከደረሰበት ቦታና አካባቢ መረጃ ያጣሩ ነዋሪ ጥቃቱ መድረሱንም ገልጸው ከ8 በላይ ሰዎች ተገድለዋል፣ 10 ቆስለዋል ሲሉ ተናግረዋል። ሌላኛው ነዋሪ የሟቾችን ብዛት ወደ 10 ከፍ አድርገውታል። ተጎጂዎችም ወደ ጤና ጣቢያ መወሰዳቸውን ለቴክቫ ኢትዮጵያ ገልጸዋል። ቴክቫ ኢትዮጵያ ተጨማሪ መረጃን ለማግኘት የአካባቢ አመራሮች ጋር ስልክ ቢደውልም እንዳልተነሳለት ገልጿል።